አዲሱ የሲቪል ማህበራት ረቂቅ የቀረችውን አነስተኛ ምህዳር እንዳያሰጋን ያሳጣል፣ ሳይዘገይ ሊቀለበስ ይገባዋል ሲል አዲስ ስታንዳርድ አሳሰበም። በኢትዮጵያ የዲሞክራሲ እንቅስቃሴ ወደ ኋላ እየተመለሰ ነው የሚል ስጋት ባለበት በዚህ ወቅት መንግስት በሀገሪቱ የሚንቀሳቀሱ የሲቪል ማህበረሰብ ድርጅቶች ላይ አፋጣኝ ቁጥጥርን በመመለስ ድርጅቶቹን ለመቆጣጠር የሚያስችለው አዲስ ማሻሻያ ረቂቅ አዋጅ እያዘጋጀ ይገኛል። በኢትዮጵያ የሲቪል ማህበረሰብ ድርጅቶች ባለስልጣን ተዘጋጅቶ የቀረበው ረቂቅ አዋጅ በማህበራቱ ላይ የሚደረግን ቁጥጥር ለማስተካከል ተብሎ የቀረበ ብቻ አይደለም። በቀጥታ መሰረታዊ በሆኑ የመደራጀት ሐሳብን በነጻነት የመግለጽና በተጠያቂነት መብቶች ላይ የተቃጣ ጥቃት ነው። ረቂቅ ማሻሻያው በቀረበበት ወቅቱ ብቻውን አደገኛ አያደርገውም። እየተሸረሸረ የሚገኘውን የሀገሪቱን ሰላም አካታች ያልሆነውን ሀገራዊ ምክክሩ እንዲሁም ለዓመታት በዘለቀው በትጥቅ በታገዘ ግጭትና የፖለቲካ ውዥንብር የተንገላታው የሀገሪቱ ህዝብ የሚያረጋጋው የሲቪል ማህበረሰብ ኃይል ከምንጊዜም በላይ በሚፈልግበት ወቅት የመጣ ነው። ሆኖም ረቂቅ ህጉን በማህበራቱ ላይ ከለላ የሚሰጣቸውን የህግ ማዕቀፍ ጭምር በማስወገድ ከአስተዳደር መዋቅሮች እስከ ህልውናቸው የሆነው የገንዘብ ምንጭ ድረስ የመንግስት ቁጥጥር እንዲሰፍን የሚያደርግ ነው። ከጸደቀ በ2001 ዓመተ ምህረት ከወጣውና ለ10 ዓመታት የሲቪል ማህበራት እንዲከስሙ ካደረገው እንዲሁም በአስከፊነቱ ሲጠቀስ ከነበረው የበጎ አድራጎቶች ድርጅትና ማህበራት አዋጅ በከፋ መልኩ ወደ ኋላ የሚመልሰን ነው የሚሆነው። በ2011 ዓመተ ምህረት የጸደቀው የሲቪል ማህበራት ድርጅቶች አዋጅ በአገር ውስጥና ዓለም አቀፍ ባለድርሻ አካላት ዘንድ ወሳኝ ነው ተብሎ በአንድ ድምጽ በስፋት የተወሰደ እንዲሁ አልነበረም። በጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡበት ወቅት የመጀመሪያው ያከናወኑት ትልቅ የህግ ማሻሻያ እንደመሆኑ መጠን የሲቪክ ማህበረሰብን ሊያንቀሳቅስ የሚችል ምህዳር በመክፈት እና ህገ መንግስታዊ ነጻነቶችን ለማስከበር የነበራቸውን ቁርጠኝነት ያመለክታል ተብሎ ተወስዶ ነበር። የሲቪል ማህበረሰቡ ሰብአዊ መብቶችን በማስተዋወቅ አገልግሎቶችን በመስጠትና ማህበራዊ እምነት መልሶ በመገንባት ቁልፍ ተዋናያቸው ሆነው እንዲያገለግሉና እንዲነሱ አስችሏል። ዛሬ የእድገት ሊፈራርስ አፋፍ ላይ ይገኛል። በቀረበው አዲሱ ማሻሻያ ረቂቅ መሰረት የሲቪል ማህበራት ድርጅቶች ነጻነትን ያከስማል። ቁጥጥር የሚያካሂደው አካል ቦርዱ በመንግስት ተሿሚዎች እንዲሞላ ያደርጋል። ሊቀመንበሩን ጨምሮ በቦርዱ አባልነት ከሚሰየሙት መካከል ከ7ቱ አባላት 5ቱ በፍትህ ሚኒስቴር የተመረጡ እንዲሆን ይፈቅዳል። ይህም ወሳኝ በሆኑ ውሳኔዎች ላይ ፖለቲካዊ ተጽዕኖ እንዲያሰፍንም ያደርጋል። እጅግ አስፈሪው ደግሞ አሻሚ በሆነ መልኩ የተጠቀሰው የብሔራዊ ደህንነት የሚለው አገላለጽ መካተት ነው። በዚሁ መሰረት ያለምንም ገለልተኛ የዳኝነት ቁጥጥር የሲቪል ማህበራት ድርጅቶች የብሔራዊ ደህንነት ስጋት በሚል ብቻ እንዲታገዱ ወይንም እንዲፈርሱ ማድረግ የሚያስችል ስልጣን ለመንግስት ያጎናጽፋል። እነዚህ ግልጽ በሆነ መንገድ አምባገነን መንግስታት ተቃውሞን ለማፈንና የሚቃወማቸውን ዜጎች ለመቅጣት የሚጠቅሙ መሳሪያዎች ናቸው። ይባስ ብሎ ረቂቅ ህጉ ዋና ዲሞክራሲያዊ እንቅስቃሴዎችን ግልጽ በሆነ መንገድ ወንጀል ያደርጋል። መራጮች ለማስተማር ለምርጫ ታዛቢነትና ፖሊሲዎችን በማህበረሰቡ ለማስረጽ ለሚደረጉ እንቅስቃሴዎች ከዲያስፖራና ከውጭ ገንዘብ ድጋፍ ማግኘት ሙሉ በሙሉ ይጎዳል። ረቂቁ የሲቪል ማህበረሰብ ድርጅቶች ከፍተኛ ጫና እንዲደርስባቸው የሚያደርግ ነው። ለአብነትም የሚያገኟቸው ማንኛቸውም ድጋፎች በ15 ቀናት ውስጥ በግዴታ ይፋ ማድረግ ይጠበቅባቸዋል። በርካታ ቅጣት የሚያሰጡ ማስፈራሪያ አዘል ትዕዛዞች ተዘርዝረዋል። አነስተኛ የሚባሉ ጥሰቶች ፈጽመው ከተገኙ እንኳን ፈቃዳቸው ሊታገድ አሊያም የገንዘብ እንቅስቃሴያቸው ሊገደብ እንደሚችል ተቀምጧል። እነዚህ እርምጃዎች በኢትዮጵያ በጣም ተጋላጭ በሆኑ ማህበረሰብ ክፍሎች ዙሪያ የሚንቀሳቀሱ የሲቪል ማህበረሰብ ድርጅቶችን ባልተመጣጠነ ሁኔታ ይጎዳል። ግልጽ እናድርግ፣ በኢትዮጵያ የሚንቀሳቀሱ የማህበረሰብ ድርጅቶች ለብሔራዊ ደህንነት ስጋት ፈጥረው ማያውቁም። በተቃራኒው መንግስት ሊደፍናቸው ያልቻለውና ወሳኝ ክፍተቶችን ሞልተው ለአብነትም ሰብአዊ እርዳታን ማድረስ፣ የአካባቢ ግጭቶችን ማስታረቅ፣
የተገለሉ ሰዎችን መደገፍና በገዢው ፓርቲ ቅራኔዎች እየጨመረ በመጣው ጫና እየተባባሰ የመጣውን ማህበራዊ ትስስር በማስጠበቅ ዙሪያ የሰሩትን መጥቀስ ይቻላል። በ2011 ዓ.ም የጸደቀው አዋጅ የተስፋ ጭላንጭልን ፈጥሮ ነበር። አሁን ላይ የቀረበው ማሻሻያ ረቂቅ የተፈጠረውን ተስፋ እስከወዲያኛው እንዳያጨልመው ስጋትን ፈጥሯል። ግልጽነትና ተጠያቂነትን ለማረጋገጥ የቁጥጥር ስርዓት የመዘርጋትን አስፈላጊነት እንገነዘባለን። ነገር ግን የቁጥጥር ስርዓትን ለመዘርጋት እንደ ሰበብ ተወስዶ ለአፈና ጥቅም ላይ መዋል የለበትም። የሚያስፈልገው አምባገነናዊ የሆነ ትዕዛዝና ቁጥጥር ሳይሆን የሲቪል ማህበራት ተዋናዮች፣ የህግ ባለሙያዎችንና ዓለም አቀፍ አጋሮችን ያካተተ አስቻይ የሆነ ከቅጣት ይልቅ አስተማሪነትን የሚያሰፍን የህግ ማዕቀፍ ለመገንባት የምክክር ሂደትን ማከናወን ነው። ተቋማችን አዲስ ስታንዳርድ ይላል ይህ ዘገባም። የኢትዮጵያ መንግስት ከፖለቲካ ጣልቃ ገብነት የጸዳ ገለልተኛና ሚዛናዊ የቁጥጥር መዋቅር እንዲኖር ረቂቅ ህጉንም እንዲያሻሽል አጥብቆ ያሳስባል ይላል ይህ ዘገባም። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም